ሰላምና ጤና በያላችሁበት ይድረሳችሁ። እንኳን ወደ እንቁ ማንነት ቻናል በሰላም መጣችሁ። ዛሬ እጅግ በጣም ወሳኝና ሁላችንም በየቀኑ ስለሚፈትነን ርዕስ ለመነጋገር በዚህ ቻናል ተገናኝተናል። ይህም የሚፈትነን ርዕስ ጭንቀትና ስጋት ነው። በቅድሚያ እስቲ ራሳቸውን እንዲህ ብላችሁ ጠይቁት። ዛሬ ምን ያህል ተጨንቄያለሁ? ስለ ነገ ህይወቴ፣ ስለ ልጆቼ፣ ስለ ስራዬ፣ ስለ ጤናዬ ወይም ስለ ገንዘብ ሁኔታዬ ምን ያህል አሳስቦኛል ብላችሁ ራሳችሁን ጠይቁ እና የጭንቀቱን መጠን ለመረዳት ሞክሩ። ጭንቀት የሰው ልጅ ተፈጥሯዊ ስሜት ነው። ነገር ግን ይህ ስሜት ገደቡን አልፎ የዕለት ተዕለት ህይወታችንን መምራት እንዲያቅተን ሲያደርግ፣ እንቅልፍ ሲነሳን እና ሁልጊዜም በውስጣችን የፍርሃት ስሜት ሲፈጥርብን ከተፈጥሯዊ ስሜትነቱ አልፎ ትልቅ ጠላት ይሆንብናል። እኔ ይህንን ቪዲዮ ስሰራላችሁ በካውንስሊንግ ሳይኮሎጂ እና በክሊኒካል ሳይኮሎጂ ካለኝ የሶስተኛ ዲግሪ እውቀትና በክሊኒካዊ ልምዶች ካየኋቸው እውነታዎች በመነሳት ብቻ አይደለም። እኔ ራሴ በህይወቴ ውስጥ በጣም አስቸጋሪ፣ ምንም አይነት ገቢ የሌለኝ፣ ነገ ምን እንደምበላ የማላውቅበትና በከፍተኛ የጭንቀት ማዕበል ውስጥ ያለፍኩበት ጊዜ ነበር። ስለዚህ ጭንቀት ምን ያህል ውስጣችንን እንደሚያደመው፣ አቅም እንደሚያሳጠንና ተስፋ እንደሚያስቆርጠን በደንብ አውቀዋለሁ። ዛሬ የምነግራችሁ ሀሳብ የእምነት፣ የባህል ወይም የዘር ልዩነት ሳይኖረው ማንኛውም የሰው ልጅ በአእምሮ ውስጥ የሚፈጠረውን ጭንቀት መቆጣጠር እንዲችል ሳይንስ የደረሰባቸውን 3 እጅግ ውጤታማ መንገዶች ነው። እዚህም መንገዶች በህይወታችሁ ላይ ተግባራዊ ካደረጋችሁ በአጭር ጊዜ ውስጥ በአእምሯችሁ ላይ ትልቅ የሰላም ለውጥ ታያላችሁ። ወደ መፍትሄዎቹ ከመሄዳችን በፊት ጭንቀት በአእምሯችን ውስጥ እንዴት ይፈጠራል የሚለውን ባጭሩ እንይ። በአእምሯችን ውስጥ አሚግዳላ የሚባል ትንሽ ክፍል አለ። ይህ ክፍል ልክ እንደ እሳት አደጋ መከላከያ ሳይረን ወይም አላርም ነው። አደጋ ሲመጣ ይጮኻል። በጥንት ዘመን የሰው ልጅ በጫካ ውስጥ በሚኖርበት ጊዜ አንበሳ ወይም ሌላ አውሬ ሲያይ ይህ አሚግዳላ ይነቃቃና ሰውነቱ እንዲሮጥ ወይም እንዲዋጋ ያደርገዋል። ይህ ፋይት ኦር ፍላይት መዋጋት ወይም መሸሽ ይባላል። በአሁኑ ዘመን ግን አንበሳ ባይኖርም የኛ አሚግዳላ ግን በተለያዩ ምክንያቶች ይጮኻል። ለምሳሌ የቤት ኪራይ መክፈል ገንዘብ ባጣስ፣ ለቤት ኪራይ የምከፍለው ገንዘብ ባጣስ፣ ነገ ስራ ባጣስ፣ ሰዎች ቢንቁኝስ፣ በሽታ ቢይዘኝስ የመሳሰሉትን እያነሳ ይጮኻል። አእምሯችን በእውነተኛ አደጋ ማለትም አንበሳ ሲመጣብን፣ ውሻ ሲጮህብንና በምናባዊ አደጋ ራሳችን በምንፈጥረው የጭንቀት ሀሳብ መካከል ያለውን ልዩነት መለየት አይችልም። ስለዚህ ሁልጊዜ ስንጨነቅ ሰውነታችን ኮርቲሶል እና አድሬናሊን የተባሉ የጭንቀት ሆርሞኖችን ያመነጫል። ይህም ልባችን በፍጥነት እንዲመታ፣ ጡንቻችን እንዲወጠርና ሆዳችን እንዲያመን ያደርገዋል። ስለዚህ ጭንቀት የባህሪ መበላሸት ወይም የደካማነት ምልክት አይደለም። ይልቁንም የአእምሯችን የተሳሳተ የመከላከያ ስርዓት ውጤት ነው። አሁን ይህንን በአእምሯችን የተፈጠረውን ጩኸት እንዴት በሳይንሳዊ መንገድ ማጥፋት እንደምንችል እንመለከታለን። የመጀመሪያውና ትልቁ ሳይንሳዊ መፍትሄ ኮግኒቲቭ ሪፍሬሚንግ ወይም አሉታዊ ሀሳቦችን መፈተሽና አቅጣጫ ማስቀየር ይባላል። ጭንቀት የሚመጣው ከሁኔታዎች ሳይሆን ሁኔታዎቹን እኛ ከምናይበት መንገድ ነው። አእምሯችን ውስጥ የሚመላለሱት አብዛኛዎቹ የጭንቀት ሀሳቦች ውሸት ወይም የተጋነኑ ናቸው። ጭንቀት ሁልጊዜ እጅግ የከፋውን ነገር ዘ ወረስት ኬዝ ሴናሪዮ እንድናስብ ያደርገናል። ለምሳሌ ነገ ለስራ ቃለ መጠይቅ ያለበትን ሰው ጭንቀት በአእምሮ ውስጥ እንዲህ ይላል፣ በጭራሽ መውደቅ የለብህም፣ ብትወድቅ ደግሞ ህይወቴ ያበቃልታል፣ ሰው ሁሉ ይስቅብሃል፣ ዋጋ የሌለ ሰው ትሆናለህ የሚሉና ተመሳሳይ የጭንቀት ሀሳቦችን ያመነጫል። ይህንን ሀሳብ ለማሸነፍ እንደ ሳይኮሎጂ አስተምህሮ የሀሳብ ፍርድ ቤት ተውት ኮርት የምንለውን ዘዴ እንጠቀማለን። ጭንቀት የሚነግረንን ሀሳብ ልክ ወንጀለኛን ፍርድ ቤት አቁመን ማስረጃ እንደምንጠይቀው ሁሉ አእምሯችንን መጠየቅ ይኖርብናል። ለምሳሌ በአእምሮዬ እየተመላለሰ ያለው ይህ ሀሳብ
እውነት ለመሆኑ ምን ማስረጃ አለኝ? በእርግጥ ቃለ መጠይቁን በወድቅ ህይወት ያበቃለታል? ከዚህ በፊትስ ወድቄ አላቅም? ወድቄ ሳልተነሳሁ? የሚሉ ጥያቄዎችን መጠየቅ ይኖርብናል። በሌላ መንገድ እጅግ የከፋ ነገር ቢከሰት እንኳ ምን ማድረግ እችላለሁ የሚለውን ጥያቄ ራሳችን መጠየቅ ይኖርብናል። በወድቅ እንኳ ሌላ ስራ እፈልጋለሁ፣ ከስህተት ተምሬ በሚቀጥለው እስተካከላለሁ የሚሉ መልሶችን ልናዘጋጅ ይገባናል። እንዲሁም ይህንን ጭንቀቴን ለጓደኛዬ ብነግረው እሱ ምን ይለኛል ብለን ልንጠይቅ ይገባል። በአብዛኛው የጓደኛችን መልስ ሊሆን የሚችለው አይዞህ፣ ይህ የአንድ ቀን ፈተና ነው፣ ያንተ ህይወት ከዚህ በላይ ትልቅ ነው፣ ይህ ሁነት ያልፋል የመሳሰለውን ነው የሚነግረን። ጓደኛችን እንዲህ የሚመልስልን ከሆነ ታዲያ ለራሳችን ለምን ይህን የመሰለውን አረጋጊ ቃል አንነግረውም? ልንነግረውም ይገባል። ሀሳባችሁን መፈተሽ ስትጀምሩ ጭንቀታችሁ ኃይል ያጣል። እናንተ ደግሞ ተራ ጭንቀት እንደሆነ እየተረዳችሁ ትመጣላችሁ። ከዚያም እያስጨነቃችሁ ያለውን ሀሳብ በሙሉ በወረቀት ላይ ጻፉት። የተጻፈውን እያነበባችሁ እየተጨነኩ ያለሁት ስለ እውነተኛ አደጋ ነው ወይስ በአእምሮዬ በፈጠርኩት ፍርሃት ብላችሁ ለዩ። ይህ አንደኛው መፍትሄ ነው። ሁለተኛው መፍትሄ ማይንድፉልነስ ወይም አሁን ባለንበት ቅጽበት ላይ ትኩረት ማድረግ ይገባል። ታዋቂው ቻይናዊ ፈላስፋ ላኦ ትዙ ስለዚህ ጉዳይ ሲያወሳ ስለ ትላንት የምታስብ ከሆነ በድብርት ውስጥ ነህ፣ ስለ ነገ የምታስብ ከሆነ በጭንቀት ውስጥ ነህ፣ በአሁኑ ቅጽበት የምትኖር ከሆነ ግን በሰላም ውስጥ ነህ ብሏል። ጭንቀት ሁልጊዜ ወደፊት ፊውቸር ላይ ይኖራል። ነገ ምን ይደርስብኛል፣ በሚቀጥለው ወር ምን ሆናለሁ እያለ ይረብሸናል። አእምሯችንን ወደ አሁኑ ሰዓት ወይም ፕሬዘንት ሞመንት መመለስ ስንችል ጭንቀት ወዲያውኑ ይጠፋል። ይህንን ለማድረግ ሳይንስ 5-4-3-2-1 የተባለውን እጅግ ቀላል የሰውነት ማረጋጊያ ዘዴ ግራውንዲንግ ቴክኒክ ይመክራል። በከፍተኛ ሁኔታ ስትጨነቁ ይህንን አድርጉ። 5 በአይናችን ልናያቸው የምንችላቸውን ነገሮች መጥራት፣ ለምሳሌ ግድግዳ፣ የእጅ ስልክ፣ ጠረጴዛ፣ ዛፍ የመሳሰለውን። 4 ደግሞ ልንነካቸው የምንችላቸውን ነገሮች መጥራት፣ ለምሳሌ የለበስነው ልብስ፣ የተቀመጥንበት ወንበር፣ የራሳችን ፀጉር የመሳሰለውን። 3 ልንሰማቸው የምንችላቸውን ድምፆች መጥራት፣ ለምሳሌ የወፍ ጩኸት፣ የሰዎች ወሬ፣ የነፋስ ድምፅ የመሳሰለውን። 2 ልናሸታቸው የምንችላቸውን መጥራት፣ ለምሳሌ የቡና ሽታ፣ የሳሙና ሽታ እያልን ማለት ነው። በመጨረሻም 1 ልንቀምሰው የምንችለውን ጣዕም መጥቀስ፣ ስኳር ሊሆን ይችላል፣ ጨው ሊሆን ይችላል፣ ማርም ሊሆን ይችላል። ይህንን የመሰለውን አንዱን መጥቀስ። ስለዚህ 5-4-3-2-1 ብለን የጠቀስናቸውን ስንለማመድ አእምሯችን ከወደፊቱ ስጋት ተገንጥሎ አሁን ካለው አካላዊ እውነታ ጋር እንዲገናኝ ያደርገዋል። አሁን ባለው ሰዓት ላይ ደግሞ ምንም አደጋ የለም። አንተ በሰላም ተቀምጠሃል፣ እየተነፈስክ ነው። ይህ አእምሮ እንዲረጋጋ ያደርገዋል። ሁለተኛው መፍትሄ ይህን ይመስላል። ሶስተኛው መፍትሄ ቬንቲሌሽን ወይም ስሜትን በጤናማ መንገድ ማውጣትና ለሰዎች ማጋራት ይባላል። ጭንቀት ሰዎችን የሚያጠቃበት አንዱ መንገድ ብቻህን ነህ፣ ማንም አይረዳህም፣ ችግርህን ለሰው ብትናገር ይንቁሃል ብሎ በማሳመን ራሳችንን ከሰዎች እንድንነጥል አይሶሌት እንድናደርግ በማድረግ ነው። ነገር ግን ራሳችን በቆለፍን ቁጥር ጭንቀቱን በውስጣችን እያደገ እንዲሄድ እናደርገዋለን። ስሜትን አምቆ መያዝ ልክ ውሃ በኩሬ ውሃ ውስጥ ተከማችቶ እንደሚሸተው አይነት ነው። መውጫ ማግኘት አለበት። ከኩሬው ወጥቶ የሚፈስ ከሆነ አይሸትም። የእኛም ሀሳብ ሲታመቅ እንዲሁ ነው የሚጎዳን። ስለዚህ እንዲህ ማድረግ አለብን። አንደኛ፣ ለታመነ ሰው ማውራት። ምን ማለት ነው? ምንም አይነት ፍርድ የማይሰጥ በጥሞና የሚሰማ አንድ የቅርብ ጓደኛ ወይም ቤተሰብ ወይም የባለሙያ አማካሪ ፈልገን ስሜታችንን አውጥተን እንንገረው። እየተጨነቁ ነው፣ ፍርሃት እየተሰማኝ ነው እና የሚሰማንን ስሜት ዘርዘር አድርገን መናገር። ይህንን መናገራችን የደካማነት ሳይሆን የጥንካሬ ምልክት ነው።
ሁለተኛ በጽሁፍ ማውጣት ወይም የጆርናሊንግ የምንለው። የምናዋየው ሰው ከሌለ ወይም ካላገኘን አንድ ደብተር አውጥተን በውስጣችን የሚሰማንን ስሜት በሙሉ ያለምንም መሸሸግ እንጻፈው። መጽሐፍ በአእምሯችን ውስጥ የተበታተነውን ሀሳብ በወረቀት ላይ በማስቀመጥ አእምሮ እንዲተነፍስ ያደርገዋል። አስታውሱ፣ እኛ ማህበራዊ ፍጡራን ነን። ሸክማችንን ለሰዎች ስናጋራ ሸክሙ በግማሽ ይቀንሳል። የተወደዳችሁ ወንድሞችና እህቶች፣ ዛሬ ያየናቸው 3 መንገዶች፣ አንደኛ አሉታዊ ሀሳቦችን መፈተሽ ኮግኒቲቭ ሪፍሬሚንግ ያልነው፣ ሁለተኛ አሁን ባለንበት ቅጽበት መኖር ማይንድፉልነስ ያልነው፣ ሶስተኛ ስሜትን አውጥቶ መናገር ቬንቲሌሽን ያልነው። እነዚህን 3ቱን ዘዴዎች ዛሬውኑ መለማመድ ጀምሩ። ጭንቀት በአንድ ቀን ላይጠፋ ይችላል። ነገር ግን በየቀኑ ስንለማመደው አእምሯችን እየጠነከረ ይሄዳል። እኔ ዛሬ ይህንን የምነግራችሁ ካለሁበት አስቸጋሪ የህይወት ፈተና ውስጥ በዚህ መልኩ ወጥቼ ነው። አሁንም ተስፋ አልቆርጥም። እውቀቴ፣ ድምፄና እናንተን የመርዳት ፍላጎቴ ትልቁ ሀብቴ ነው። እናንተም በውስጣችሁ ትልቅ አቅም አለ። ያለባችሁ ችግር ጊዜያዊ ነው። እነዚህን 3 መፍትሄዎች በሚገባ ተለማመዱ። ለዛሬ ይበቃናል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት እባካችሁ ላይክ በማድረግ ብዙ ሰዎች እንዲደርስ እርዱኝ። በኮሜንት መስጫው ላይ ደግሞ እናንተን በብዛት የሚያስጨንቃችሁን ነገር ጻፉልኝ። እያንዳንዱን ኮሜንት አንብቤ መልሳለሁ። ለሚቀጥሉት ተከታታይ ቪዲዮዎች ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ ድብርት ወይም ዲፕሬሽን ምንድን ነው? ከጨለማው ዓለም በራስ ጥረት የመውጫ መንገዶች በሚል ርዕስ እንገናኛለን። አእምሯችሁ በሰላም ልባችሁ በተስፋ ይሙላ። ሰላም ሁኑ።